Rodri. Vers Semenyo, la tête d'Incapié. Cherki dans la surface, Cherki le dribble. Oh, Ryan Cherki! Cherki à la folie! Cherki à l'infini! በማንቸስተር ሲቲ የዋንጫ ጉዞ ትልቅ ሚናም እየተጫወተ የሚገኘው ቸርኪ ፈረንሳዊ ተጫዋች ራያን ሸርኪ በእንግሊዙ ክለብ ማንቸስተር ሲቲ ጥሩ የውድድር ዓመትም እያሳለፈም ይገኛል። በፈረንጆቹ በ2003 በፈረንሳይ ሊዮን ውስጥ የተወለደው የወቅቱ የማንቸስተር ሲቲው ተጫዋች ራያን ሸርኪ የሊዮን አካዳሚ ውጤት ነው። በሊዮን አካዳሚ በወጣትነቱ ምርጥ ብቃት ማሳየቱን ተከትሎ ለሊዮን ዋናው ቡድን በፈረንጆቹ በ2019 መፈረሙም ችሏል። በ2019 እና 2020 የውድድር ዓመት በአውሮፓ ሻምፒየንስ ሊግ መድረክ ከሊዮን ጋር እስከ ግማሽ ፍጻሜ መጓዝም ችሏል። በወቅቱ በ17 ዓመት ከሁለት ቀን በሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ላይ ተሰልፎ የተጫወተ ሲሆን በመድረኩ በግማሽ ፍጻሜ ጨዋታ በመሳተፍ በእድሜ ትንሽ ተጫዋች ለመሆንም በቅቷል። በ2024-25 የውድድር ዓመት በዩሮፓ ሊግ ከሊዮን ጋር እስከ ሩብ ፍጻሜ የተጓዘው ሸርኪ በውድድሩ 8 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ቀዳሚው ተጫዋችም ነበር። Vers Semenyo, la tête d'Incapié. Cherki dans la surface, Cherki le dribble. Oh, Ryan Cherki! Cherki à la folie! Cherki à l'infini! 1-0. በዚያው የውድድር ዓመት ባሳየው ድንቅ እንቅስቃሴ የዩሮፓ ሊግ የዓመቱ ምርጥ ወጣት ተጫዋች ተብሎም የተመረጠ ሲሆን የዓመቱ ምርጥ 11 ውስጥም መካተት ችሏል። በወጣትነቱ በሊዮን ድንቅ እንቅስቃሴ ማሳየት የቻለው ሸርኪ በ2025-26 መዳረሻው የእንግሊዙ ክለብ ማንቸስተር ሲቲም ሆኗል። ባሳለፈው ክረምት ማንቸስተር ሲቲ በ34 ሚሊዮን ፓውንድ የተቀላቀለው ሸርኪ በውሃ ሰማያዊዎቹ ቤት ድንቅ ብቃትንም እያሳየ ይገኛል። ተጫዋቹ ለማንቸስተር ሲቲ የመጀመሪያው ግቡን በዓለም ክለቦች ዋንጫ ውድድር ላይ ማስቆጠሩም ሲታወስ እንግሊዛዊ የፊት መስመር ተጫዋች ዣክ ግሪሊሽ ማንቸስተር ሲቲን መልቀቁ ተከትሎ 10 ቁጥር ማሊያን የወሰደው ሸርኪ በክለቡ የዋንጫ ጉዞ ውስጥ ትልቁን አስተዋጽኦም እያበረከተም ይገኛል። ማንቸስተር ሲቲ የሊጉን ዋንጫ ለማንሳት በሚያደርገው ጉዞ ውስጥ ትልቅ ሚና እየተጫወተ የሚገኘው የቡድኑ ቀዳሚ ተጫዋች መካከል አንዱም ነው። በሁሉም ውድድሮች ለማንቸስተር ሲቲ 45 ጨዋታዎችን ያደረገው ተጫዋቹ 10 ግቦችን አስቆጥሮ 14 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በመጀመሪያ የውድድር ዓመቱ ከማንቸስተር ሲቲ ጋር የካራባኦ ዋንጫ ማሳካት የቻለ ሲሆን ከቡድኑ ጋር የሊግና የኤፍኤ ካፕ ዋንጫን ለማንሳትም እየተፋለመም ይገኛል። Southampton defense look at the ball, it doesn't move, arrows into the corner. Brilliant hit. His first FA Cup goal, and nobody who is privileged to witness it is likely to forget it. But that goes for Finn Azaz's strike as well, and we saw tears there amongst the Southampton supporters. City surely on their way now. Rodri. Vers Semenyo, la tête d'Incapié. Cherki dans la surface, Cherki le dribble. Oh, Ryan Cherki! Cherki à la folie! Cherki à l'infini! 1-0 pour City! የ22 ዓመቱ ተጫዋች በየጨዋታው የሚያደርጋቸው ምርጥ እንቅስቃሴዎች የእግር ኳስ ተመልካቾችንም እያዝናናም ይገኛል። ፈረንሳዊ ተጫዋች በሜዳ ላይ እንቅስቃሴው በማንቸስተር ሲቲ ቤት ልዩነት እየፈጠረ የሚገኝም ተጫዋች ነው። በተለይ የዕድሜ እርከን የፈረንሳይ ብሔራዊ ቡድንን ከፈረንጆቹ 2018 ጀምሮ ማገልገል የጀመረው ሸርኪ ዋናውን ቡድን በ2024-25 መቀላቀልም ችሏል። በማንቸስተር ሲቲ አስደናቂ ጊዜም እያሳለፈ የሚገኘው ራያን ሸርኪ በቀጣይ የዓለም ዋንጫ በፈረንሳይ ብሔራዊ ቡድን ከወዲሁ ከሚጠበቁ ተጫዋቾች መካከል አንዱ ነው። Stunning! 30 yards out of his feet, absolutely fizzes it past the goalkeeper, through the Southampton defence. Look at the ball, it doesn't move, arrows into the corner. Brilliant hit. His first FA Cup goal, and nobody who is privileged to witness it is likely to forget it. But that goes for Finn Azaz's strike as well, and we saw tears there amongst the Southampton supporters. City surely on their way now.